ዋው! ይሄን የመሰለ ምርጥ የፀጉር ውህድ ኑ አብረን እንስራ። በጣም የሚያምር ከኬሚካል ነፃ የሆነ በቤት ውስጥ እንዴት እንደምናዘጋጅ አብረን እናያለን። ሰላም ጤና ይስጥልኝ ውድ ቤተሰብ። ዛሬ እንግዲህ ለእኔ የጠቀመኝን ለአንድ ሰው እንኳን ይጠቅማል በማለት ይህን የመሰለ እሬት አዘጋጅቼ አጥቤ ሾኩን ቆራርጬም ብዬ አዘጋጅቼዋለሁ። ይኸው በምስሉ ላይ እንደምታዩት በጣም ቆንጆ ነው። አብረን እንስራ ማለት ነው። ውድ ቤተሰቦቼ እንግዲህ እሬቱን እንደዚህ በማድረግ እኔ የምፈልገው የመሀሉን ጄሉን ስለሆነ በዚህ መልኩ እያወጣሁት ነው። ውድ ቤተሰቦች እናንተ እንደፈለጋችሁ ቆራርጣችሁ መፍጫ ውስጥ ከታችሁ መፍጨት ትችላላችሁ። ከዛም በማጥለል ማለት ነው። እኔ ግን ለኔ የሚመቸኝ በዚህ መልኩ ስለሆነ በዚህ መልኩ አዘጋጀዋለሁ ማለት ነው። ለቤቴ አዲስ የሆናችሁ የደውል ምልክት እየተጫናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ከታች አስፍሩልኝ። በየጊዜው ለኔ የጠቀመኝን መልካም ነገሮችን ጥሩ ነገሮችን አካፍላችኋለሁ። እንዳትረሱ የደውል ምልክቱን መጫናችሁ ማለት ነው። ቤተሰቦች ይኸው እንግዲህ በዚህ መልኩ እሬቱን ከውስጡ ያለውን ጄል እያወጣሁኝ ነው የምገኘው። ይሄንንም እንግዲህ እንደዚህ በዚህ መልኩ እንደዚህ አውጥቼ ከጨረስኩኝ በኋላ ከፈለጋችሁ እናንተ እንደፈለጋችሁ አድርጋችሁ መጠቀም ትችላላችሁ። እኔ ግን በደንብ ሆኖ እንትን እንዲልልኝ ፀጉሬ ላይ እንዲቀባልኝ ማለት ነው በደንብ አድርጌ ፈጨዋለሁ። እንግዲህ ውድ ቤተሰቦቼ በነገራችን ላይ ይሄንን ለፀጉራችን ብቻ አይደለም ውህድ የምንሰራው፣ ለፊታችንም ለብዙ ነገሮች ይጠቅማል። ወደፊት አብረን እንሰራለን። ለዛሬ ግን እኔ በዚህ መልኩ እንደዚህ እያደረኩኝ እያዘጋጀሁኝ ለፀጉሬ ነው ማለት ነው። ፀጉራችሁን ስትቀቡት ይህንን ፈይታችሁ ከጨረሳችሁ በኋላ በሚያምር መልኩ ነው የሚሆንላችሁ። ከዛም ፀጉራችሁ ለሕፃን ለአዋቂ ለሁሉም ሰው ይሆናል። ውስጡን በደንብ አድርጋችሁ ተቀብታችሁ ከ1 ሰዓት እስከ 2 ሰዓት አቆይታችሁት መታጠብ ነው። ይሄው እንግዲህ በዚህ መልኩ ያማረ ሆኖልኛል። እንግዲህ አስለቅቄው ከቆዳው ጋር ማለት ነው። በጣም ያምራል። እንግዲህ ይሄንን አሁን የሚያስፈልገው ማሽን ነው ማለት ነው ለመፍጨት። እናንተ ከፈለጋችሁት በዚህ መልኩ በስርዓቱ አድርጋችሁ በረዶ ውስጥ አድርጋችሁ ፊታችሁ ላይ መጠቀም ትችላላችሁ። እንግዲህ ስለዚህ ሌላ ጊዜ እንሰራለን። ለዛሬው ግን የምሰራው ለፀጉሬ ነውና ስለ ፀጉሬ ነው እንግዲህ ማወራው ማለት ነው። ቤተሰቦቼ ይህንን ያማረ ጄል ሆኗል። እንግዲህ ይህንን የምንፈልገው እቃ ውስጥ እንግዲህ ውድ ቤተሰብ ይኸው የምንፈልገው እቃ ውስጥ ጨምረን በዚህ መልኩ ለመፍጨት አመቺ እንዲሆንልን ማለት ነው። ዋው በጣም የሚያምር ጄል ነው የሆነው። እንግዲህ ፈይተነው እንመለሳለን ማለት ነው። ይሄው እንግዲህ ውድ ቤተሰቦቼ ይሄንን የመሰለ ቆንጆ የፀጉር ውህድ ሆኖልናል። አሁን እንግዲህ ቀንሰን መጠቀም ነው። በጣም ብዙ ነው ያዘጋጀሁት ለብዙ ጊዜ እንዲሆንልኝ ብዬ። ይሄንን እንግዲህ እኔ በምፈልገው መልኩ እንደምፈልገው ሆኖልኛል። በጣም ነው የሚያምረው። ይሄ ለፊታችሁም ይሆናል። ለፊታችሁ ማሳከካችሁ ከሆነ ማለት ነው እጃችሁ ላይ ሞክራችሁ እጃችሁ ላይ የሚያቃጥላችሁና የሚያሳክካችሁ ነገር ከሆነ አትጠቀሙት ለፊታችሁ። ግን ይኸው በዚህ መልኩ ለኔ ያማረው ውህድ ሆኖልኛል ማለት ነው። በጣም ያምራል።
በሻምፖ መልክ መጠቀም እንችላለን። በጣም 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 ለጸጉራችን ለሚሰባበር ለሚነቃቀል በጣም ቆንጆ ነው። ተጠቀሙት፣ ትወዱታላችሁ። የምትፈልጉትን አይነት የምትወዱትን የሚስማማችሁን አይነት ቅባት ጨምራችሁበት መጠቀም። ይሄው እንግዲህ ውድ ቤተሰቦቼ ለጸጉራችሁ የምትጠቀሙት እቃ ላይ በዚህ መልኩ ቀንሳችሁ የምትፈልጉትን ቅባት ጨምራችሁ የሚስማማችሁን አንድ ላይ በማቀላቀል ለጸጉራችሁ ውህድ መስራት ነው። በጣም ይሄ በቃ ምንም አይነት ወጪ አያስወጣችሁም። በደጃችሁ በአካባቢያችሁ የምታገኙት ነገር ነው። ይኸው እንግዲህ እኔ በዚህ መልኩ የሚስማማኝን ቅባት ማንኛውንም ለኔ ያልኩትን ቅባት እንግዲህ ይኸው በዚህ መልኩ ጨምሬ ያለሁኝ። እናንተም የምትፈልጉትና የሚስማማችሁን በዚህ መልኩ ጨምራችሁ መጠቀም ትችላላችሁ። በጣም 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 ተወዱታላችሁ። ተጠቀሙበት። ለህፃን፣ ለአዋቂ፣ ለሁሉም ለማንኛውም ሰው ይሆናል። በጣም ቆንጆ ነው። ከ1 ሰዓት እስከ 2 ሰዓት ተቀብታችሁት መታጠብ ነው። ከፈለጋችሁም ጸጉራችሁን ራሱ ፍሪዝ ማድረግ ትችላላችሁ። በጣም በጣም ቆንጆ ነው። በቃ ለሁሉም ነገር ለጸጉር ለሁሉም ነገሩ ነው የሚሆነው ማለት ነው። ጸጉራችሁን ያፋፋል። በተለይ በተለይ ስስ ጸጉር ላላችሁ የሉጫ ጸጉር ሆኖ ስስ የሆነ ጸጉር ላላችሁ በጣም 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 ፍቱን መድኃኒት ነው። በጣም ቆንጆ ነው። እንግዲህ በሌላ ስራ እስከምንገናኝ ደህና ሁኑ።